CR7 87ኛው ደቂቃ ላይ ያስቆጠራት ግብ ግን ከዚህ በፊት ወይም ከዚህ ጎል በፊት የነበሩ አራት ግቦችን ያስረሳች ግብ ነበረች። በመቀስ ምት ነው በጣም አስደናቂ ግብ ማስቆጠር የቻለው ክርስቲያኖ ሮናልዶ። በርካቶች በ39 ዓመቱ 40 ዓመቱ ሊሞላ ጥቂት ጊዜያቶች ነው የቀሩትና እንደዚህ አይነት ግብ ከሮናልዶ መመልከታችን በጣም አስደንቆናል ብለዋል። ጨዋታውንም ሲያስተላልፉ የነበሩ ጋዜጠኞች በጣም ነው የተደነቁት በክርስቲያኖ ሮናልዶ የሰውነት አጠቃቀም ጉዳይ ላይና አንድ የ40 ዓመት ዕድሜ የሞላው ተጫዋች በእንደዚህ አይነት መልኩ ሰውነቱን መጠቀሙ በጣም አስደናቂ ነበር። ሮናልዶ ትላንትና ግብ ብቻ አይደለም ያስቆጠረው፣ ሁለት ግብ አስቆጠረ፣ አንድ አሲስት አደረገ። አንዷ ግብ በጣም አስደናቂ ሁኔታ በባይስክል ኪክ የተቆጠረች ነበረች። ሁለት ድሪብል ሞክሮ ሁለቱም ተሳክቷል። ሁለት ትልልቅ ዕድሎችን ፈጥሯል። 3 ጥፋቶችን አሸንፏል። 5 ሙከራዎችን አድርጓል። ከ7 የአንድ ለአንድ ግንኙነት 6ቱን አሸንፏል። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ግን በአሰልጣኙ ውሳኔ መሰረት ቀጣይ ክሮሺያን ከሚገጥመው የፖርቹጋል ስብስብ ውጭ እንደሚደረግ ነው መረጃዎች እየወጡ የሚገኙት። ይህም ተጫዋቹን እረፍት ለመስጠት ነው ተብሏል። ክርስቲያኖ ሮናልዶ ቀጣዩ ጨዋታ ላይ ከተጠባባቂ ወንበር ከጀመረ ነው እንጂ ጨዋታውንም ላያደርግ ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከጋዜጠኞች ጥያቄ ቀርቦለት ነበር ልክ ጨዋታው እንደተጠናቀቀ መቼ ነው በዚህ አቋምህ ሪታየር የምታደርገው ወይም ጨዋታ የምታቆመው መቼ ነው? አሁን ያለህበት ሁኔታ ጥሩ ነው ብለው ነበር ጋዜጠኞች የጠየቁት። አሁን ላይ መጫወት ብቻ ነው የምፈልገው፣ እየተጫወትኩ እገኛለሁ። ምናልባት በ1 ወይም በ2 ዓመት ውስጥ ግን ኳስን ላቆም እችላለሁ ብሏል። አሁን 40 ዓመቴ ላይ ልደርስ ጥቂት ጊዜያቶች ይቀሩኛል። በእነኚህ በቀሩትም ቀናቶች መጫወት እፈልጋለሁኝ። በእግር ኳስ ሕይወቴ እስከተጫወትኩኝ ድረስ ሁሉንም ነገር ማሳካት እፈልጋለሁኝ። በቅርቡ ግን ከእግር ኳስ ዓለም ራሴን ላገል እችላለሁ ብሏል CR7 ሮናልዶ። አንድ ሪካርድንም በእጁ አስገብቶታል። ክርስቲያኖ ሮናልዶ ለረጅም ጊዜ በስፔናዊ ተጫዋች ሰርጂዮ ራሞስ ተይዞ ነበር። በርካታ ጨዋታዎችን ለሀገሩ ተጫውቶ በድል በማድረግ ሰርጂዮ ራሞስ ከስፔን ብሔራዊ ቡድን ጋር 131 ድሎች ነበሩት። ቀዳሚ ተጫዋች ነበር። ሮናልዶ ግን ይህንንም ሪካርድ በእጁ አስገብቷል። 132 ጨዋታዎችን ከፖርቹጋል ብሔራዊ ቡድን ጋር ድል በማድረግ ይህንን ሪካርድ ወስዶታል። ራሞስ ወደ ሁለተኛ ተንሸራቷል በ131 ድል እየተጫወተ አይደለም። ስለዚህ የሮናልዶን ክብር ለመንካት በጣም ይርቃል ማለት ነው። ሌሎች ተጫዋቾች አይከር ካሲያስ 121 ድል በማስመዝገብ ሶስተኛው ተጫዋች ነው። ክርስቲያኖ ሮናልዶ ትላንትና ባሳየው ብቃት 9.3 ደግሞ በጨዋታው የተሰጠው ሬቲንግ ነው። ልዩ ነበረ። ሮናልዶ በግብ ማስቆጠር ሂደትም ለሀገሩ በርካታ ግቦችን በማስቆጠር CR7 ክርስቲያኖ ሮናልዶ 135 ግቦች አሉት። ሁለተኛ ደረጃ ላይ ያለው ሊዮኔል አንድሬስ ሜሲ ነው። 112 ግቦች አሉት። ለረጅም ጊዜ ይህንን ሲመራ የነበረው ካስታወሳችሁ ኢራናዊ ተጫዋች ነበረ ዲያይ 108 ግቦችን ይዞ እሱ ይመራው ነበር። ሮናልዶ ግን አልፎት ሄዶ 135 ደርሷል። የክርስቲያኖ ሮናልዶን የምሽት ጨዋታ የተከታተላችሁ የግል ምልከታችሁን በተጫዋቹ ዙሪያ ልታደርሱን ትችላላችሁ። በርካቶች ግን እየተነጋገሩበት ይገኛሉ። CR7 ክርስቲያኖ ሮናልዶ አሁን 910 ግቦች አሉት። 1000 ግብ ለመሙላት 90 ግቦች ይቀሩታል። ሮናልዶ ያሳካዋል። ሌላኛው ከሱ የሚጠበቀው ትልቁ ነገር ነው። ወደ ሪያል ማድሪድ